ስለዚህ ፋሚሊ ልክ ሆም ላይ በቀኝ በኩል ጫፍ ላይ ያለችውን የማይክ ምልክት እንደተጫናችሁ ቀጥታ ወደ እናንተ ፓርቲ ወይም ወደ እናንተ ቤት ይወስዳችኋል ማለት ነው። እንደ ጀማሪ እናንተ ጋር የሚመጣው ይሄ አይደለም። ምንድነው የሚመጣላችሁ? ሩም ሴት ላይ ገብቼ ባሳያችሁ ሩም ሴት ላይ ልክ እንደዚህ ይመጣላችኋል። ያ ማለት ከላይ ታይትል እንድጽፉ ታይትል ማለት ስለ ሀላል አስረዳችሁ አይነት ነገር ሊሆን ይችላል። ታግ ትመርጣላችሁ። ታግ ደግሞ ቻቲንግ ሊሆን ይችላል፣ ሙዚክ ሊሆን ይችላል፣ ኢሞሽን ሊሆን ይችላል። የምትፈልጉትን ትመርጣላችሁ። ሌላ ደግሞ ታች ላይ ወሳኝ ሴቲንግ አለች፣ ማይክ ሞድ የምትላለች። ማይክ ሞድ ማለት ፍሪ ማይክ ይሁን ወይስ ደግሞ አፕላይ ፎር ማይክ ይሁን የሚለውን ነገራቶች ትመርጣላችሁ። ያ ማለት የሆነ ሰው ወደ እናንተ ቤት ሲገባ ማይክ እንዳይጠይቅ ከሆነ ዝም ብሎ ወንበሩን ነክቶ እንዲገባ የምታደርጉበት መንገድ ነው። አፕላይ ፎር ማይክ የሚለው ግን እቺ ሁለተኛዋ ምንድናት? ሰውየው ማይክ ነክቶ እናንተ ካላስገባችሁ በስተቀር እንዳይገባ የምታደርጉበት መንገድ ነው ማለት ነው። ሌላ አናውንስመንት ነው። አናውንስመንት የቴሌግራም አድራሻችሁን ሊሆን ይችላል፣ ኤቭሪቲንግ ማንኛውም ወይም ደግሞ ጥያቄ ጠይቁ አይነት ነገር ሊሆን ይችላል የምጽፉበት ነው ማለት ነው። ይህን እንደጨረሳችሁ እታች ላይ ጎ የሚለውን ስትጫኑ ልክ እንደዚህ ቤታችሁን ይከፍትላችኋል። ልክ እንደዚህ ይከፍተዋል። የመጀመሪያ ተግባር ምንድነው? አንድ ቁጥርን ትነኩና ያስገባችኋል። ልክ እንደነካችሁት ያስገባችኋል። የመጀመሪያው ማለት ነው። ይችኛዋን እኔ ሌላ ሪከርድ እያረኩ ስለሆነ አልገባም። አሁን አንድ ጊዜ ስነኳት ያስገባችኋል። ሌላ በእናንተ ስር የሚገባ ሰው ካለ ደግሞ ወንበሩን እየነካ መግባት ይችላል ማለት ነው። ወንበሩን እየነካ መግባት ይችላል። ስለዚህ በዚህ መንገድ ሰዎችን ማስገባት ይችላላችሁ። ሌላ ሚኒማይዝድ በተን ሚኒማይዝድ አድርጋችሁ መውጣት ብፈልጉ ባካላችሁት ሙሉ በሙሉ ከቤቱ ነው የሚያስወጣችሁ። መሀል ላይ የሚኒማይዝድ ማድረግ ያለች እሷን አንዴ ትጫኑና ሚኒማይዝድ ማድረጊያዋን አንዴ ስትጫኑ ታች ላይ ሚኒማይዝድ አድርጎ ያስቀምጥላችኋል። ልክ እንደዚህ አሁን እዚህ ላይ ታች ላይ እቺ በቀይ ማከባት ሚኒማይዝድ አድርጓታል ማለት ነው። መልሼ ወደዛ ቤት መግባት ፈልግ እነካዋለሁኝ ቀጥታ ያስገባኛል ማለት ነው። በዚህ መንገድ ሚኒማይዝድ ማድረግ ትችላላችሁ ማለት ነው። ቀዶቹን ሰፋ ያሉ ነገራቶች እነግራችኋለሁ። እንደ ጀማሪ ግን 6000 ፖይንቷን ቅድም ያልኳችሁን 6000 ፖይንት ለማግኘት ምንድነው የምታደርጉት? ወንበሯን አንዴ ትነካላችሁ፣ ትገባላችሁ፣ እስከ 3 ሰዓት ትቆያላችሁ ማለት ነው። 3 ሰዓት ሲቆዩ 6000 አጠቃላይ ይሰጣችኋል። የመጀመሪያ 1 ሰዓት 1000፣ 2 ሰዓት እንደዚህ ያለ 2000 መጨረሻ ላይ 3 ሰዓት ሲቆዩ ሙሉ 6000 ይሞላል ማለት ነው። በዛ መንገድ ክሌም ማድረግ ይኖርባችኋል። ክሌም ለማድረግ ደግሞ ቅድም ያልኳችሁን ሚኒማይዝድ ማድረጊያዋን ላይ ያለችውን በተና እንዴት ነኩና ላይ ገብታችሁ ታስክ የሚለውን አንዴ ስነኩት ልክ እንደዚህ ከላይ ምን ያክል ኢንካም እንዳገኛችሁት ቱዴይ ይነግራችኋል። ዝቅ ስትሉ ደግሞ ምን አለ ወደ ታች ቶታሊ ክሌም ያደረጋችሁት ይመጣል። አሁን እዚህ ላይ ደን የመጨረሻውም እንደዚሁ ደን ይላል። ያ ማለት ሙሉ በሙሉ እኔ ደን አድርጋቸዋለሁ። ያ ማለት የመጨረሻውን 3 ሰዓት 3 ሃወር እዚች ላይ 3 ሃወር ትላለች። 3 ሃወር ሲቆዩ የመጨረሻውን 1000 ይሰጣችኋል። ቶታሊ ወደ 6000 ይሰጣችኋል ማለት ነው። 6000 በየቀኑ ለጀማሪዎች የሚሰጠው አለ፣ እሱን ይሰጣችኋል። ይሄንን ክሌም ማድረግ መርሳት የለባችሁም። ፊት ለፊት እዚች ላይ ክሌም ብሎ ይመጣል። ፊት ለፊት በትክክል ደቂቃው ከሞላ ክሌም ብሎ ይመጣላችኋል። ክሌም ታደርጉታላችሁ። አሁን ኦሬዲ ደን ነው የሚለው እኔ። ዝቅ ስትሉ ግን አሁን ክሌም ያልሆኑት ደግሞ ምን አለ ያልሰራዋቸው ጎ ብሎ አምጥቶልኛል። ስለዚህ በዚህ መንገድ ታስኮችን መስራት ትችላላችሁ። ሌላው ደግሞ ኤጀንቱ ናችሁ። የኤጀንት ኮሚሽን ነው። ስለ ኤጀንት ኮሚሽን ሆስቶችን እንዴት እንደምመዘግቡ በዝርዝር እናየዋለን። አሁን ላይ ሆም ላይ ስትገቡ ኢቭን ኮይን የሚሸጡ ሰዎች ሳይቀሩ አሉ። ኮይን ሻጮች አሉ፣ ኮይን ሴለሮች ማለት ነው። አሁን የነዚህን ቤት ነክታችሁ ብትገቡ ቀጥታ ወደ እነሱ ያስገባቸዋል። ምሳሌ አሁን ኮይን እንሸጣለን የሚለውን እንንካው፣ ያውና ቀጥታ ያስገባኛል ማለት ነው ወደ እሱ ቤት። እዚህ ቤት ላይ ገብቼ መጠየቅ ከፈለኩ ማውራት ከፈለኩ ቦታ ይዤ ታስክ መስራት ታስክ የሚሰራው አብዛኛው አዲስ 3 ከሆናችሁ ራሳችሁ ቤት ብትሰሩ መልካም ነው። በዛ መንገድ ከኤጀንቶቻችሁ ጋር ዲስከስ ማድረግ መወያየት ትችላላችሁ። ትልቁ ሰው ማስገባት የኤጀንት ኮሚሽን ነው።
ሌላው ሜሴጅ አለ ከታች የሚገቡላችሁ ሜሴጅ ሚላይ ያሉትን የፕሮፋይላችሁን ሴቲንጎች ሙሉ በሙሉ ማየት ትችላላችሁ። አሁን የዊዝድሮ መንገዶች አሉ እዚህ ላይ ከታች የሚለው እንደተጫናችሁ ይቺን ፖይንታችሁን አንዴ ብትነኳት ዊዝድሮ ማድረጊያ ሜተዶችን ያመጣላችኋል። ዊዝድሮ ማለት ያው በቴሌብር በንግድ ባንክ በምን እንደሚወጣ ከሌላው አፕ ለየት የሚያደርገው ምንድን ይሄ ዊዝድሮ ማድረጊያ መንገዶች ተመቻችተውለታል በደንብ ማለት ነው። ከረንሲ ታይፕ ትመርጣላችሁ፣ ፔመንት ትመርጣላችሁ። ምሳሌ ከረንሲ ታይፕ ኢትዮጵያ እናደርገዋለን መጨረሻ ላይ። ፔመንት ሜተር ደግሞ ያው እና እዚህ ላይ አሁን ንግድ ባንክ አለ፣ ቴሌብር አለ፣ አዋሽ አለ፣ አቢሲኒያ አለ፣ ኮኦፐሬቲቭ ባንክ ኦፍ ኦሮሚያ አለ። በእነዚህ ዊዝድሮ ማድረግ ትችላላችሁ ማለት ነው። ብራችሁ መጨረሻ ላይ ማውጣት ትችላላችሁ። ኔትወርክ ፊ 3% ነው የሚቆርጥባችሁ። ቶሎ ነው የሚደርሰው፣ ወዳውኑ ብሩ ይደርሳችኋል። ዊዝድሮ ማድረግ ትችላላችሁ። ሌሎችም መንገዶች አሉ። ትራንስፈር ኤክስቼንጅ እንዴት እንደሚደረግ በደንብ በዝርዝር እናያቸዋለን። እኔን ለማግኘት በቀላሉ ሆም ላይ ገብታችሁ ከላይ ፓርቲና ፎሎ የሚሉ ነገራቶች አሉ። ፎሎ ማለት ፎሎ ያደረጋችሁትን ሰዎች በቀላሉ ለማግኘት ነው። ፓርቲ ከሆነ ደግሞ ፓርቲ ላይ ያሉ ሰዎችን በቀላሉ የምታገኙበት ነው። ስለዚህ ከፊት ለፊቷ ደግሞ ሰርች ማድረግ ትችላላችሁ። ይችኛዋ ምልክት ሰርች ማድረጊያ ምልክቷ ላይ አንዴ በመንካት የዛን ሰው አይዲ ሰርች በማድረግ ምሳሌ አሁን እዚህ ላይ ምን ጽፋለሁ 1158 4553 ብዬ ስጽፍ የኔን ስም ያመጣላችኋል። ትነኩታላችሁ። አንዴ ፕሮፋይሌን ወደ ታች ዝቅ ስትሉ ሩም አናውንስመንት እዚህ ላይ የጻፍኩት አለ፣ ታይትሉ አለ፣ ኢንተር የሚል አለ። እኔ ላይቭ ላይ ከሆንኩ ፓርቲ ላይ ላይቭ የለውም ብያችኋለሁ። የሚሰራው ዊዛውት ላይቭ ፊታችሁን ሳታሳዩ ፓርቲ ላይ ሆናችሁ ነው የሚሰራው። ይሄ እዚህ ፕላትፎርም ላይ ለየት የሚያደርገው ሁሉም ታስኮች የሚያልቁት ፓርቲ ላይ ነው ማለት ነው። ኢንተር ሩም የሚለውን ተጭናችሁ ስትገቡ ቀጥታ ወደ እኔ ቤት ይወስዳችኋል ማለት ነው። እኔ የከፈትኩበት ቤት ይወስዳችኋል። ወንበር ነክታችሁ ተቀምጣችሁ መጠየቅ ታስኮችን መስራት ትችላላችሁ ማለት ነው። በተረፈ ሰብስክራይብ ማድረግ ላይክ ማድረግ አይረሳ። ጥያቄዎች ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። የቴሌግራም ቻናሌን አስቀምጥላችኋለሁ። እዛ ላይ አፕሊኬሽኑን ሊንኩን ማግኘት ትችላላችሁ። ዩቲዩብ ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ። በቀላሉ አፑን ዳውንሎድ በማድረግ እኔም መጠየቅ መረዳት ይቻላል። በተረፈ ሰላም።